መዝሙር ምዕራፍ 92 1 እና 2 አነባለሁ። እግዚአብሔርን ማመስገን መልካም ነው። ልዑል ሆይ ለስምህም ዝማሬን ማቅረብ፣ በማለዳ ምሕረትን በሌሊትም እውነትን ማውራት። እግዚአብሔርን ማመስገን መልካም ነው በሚል ርዕስ ነው የምናገረው። እኛ በዳግም ልደት የእግዚአብሔር ልጆች ይሆን ሁላችንም የተፈጠርነውና የተጠራነው እግዚአብሔርን ለማመስገን ሲሆን እግዚአብሔርን የማናመሰግንበት ምንም ምክንያት ሊኖረን አይገባም። እግዚአብሔርን ስናመሰግነው ደግሞ ምክንያቶች አሉን። ምክንያቱም አንደኛ ስለፈጠረን፣ እሱ ባይፈጥረን ማንም አይፈጥረንም ነበር፣ ያውም ሰው አድርጎ ፈጥሮናልና እናመሰግነዋለን። ሁለተኛ ስላዳነን፣ በኃጢአት ምክንያት ልንጠፋ የነበርነውን ልጁን ኢየሱስ ክርስቶስን ሰጥቶ ያዳነን እሱ ስለሆነ ስለማዳኑ እናመሰግነዋለን። ሶስተኛ እግዚአብሔርን የምናመሰግነው አምላካችን ስለሆነልን። እውነተኛ አምላክ የሌላቸው በባዕድ አማልክት የሚሰቃዩ ብዙዎች አሉ። ለእኛ ደግሞ እግዚአብሔር አምላካችን ሆኖልናልና እናመሰግነዋለን። አራተኛ ለአገልግሎት ስለሾመንና የምናገለግልበትን ጸጋ ስለሰጠን። በእልፍ አእላፋት መላእክት ታጅቦ የሚመለክ እግዚአብሔር፣ ከቁጥር የበዙ አገልጋዮች ያሉት እግዚአብሔር እኛን ልናገለግለው ሲጠራንና የምናገለግልበትን ጸጋ ሲሰጠን ልናመሰግነው ይገባናል። አምስተኛ ለግል ሕይወታችን ማለትም ለድንኳን ኑሯችን ስለዋለልን ውለታ። እግዚአብሔር የነፍስ አምላክ ብቻ ያይደለ የሥጋችንም አምላክ ስለሆነ ለሥጋችንም ተስፋ የምናደርገው እሱ ስለሆነና እሱ ደግሞ ለሥጋችን የሚያስፈልገንን የሚሞላልን ስለሆነ በዚህ ምክንያት ነው የምናመሰግነው። ታዲያ እግዚአብሔርን ስናመሰግነው መጠንቀቅና መጠበቅ ማወቅ የሚገባን ነገር አለ። እሱም እግዚአብሔር የጻድቃንን ጸሎትና ምስጋና ስለሚቀበል በእምነት የተቀበልነው ጽድቃችን ተጠንቅቀን መያዝ፣ ደግሞም እግዚአብሔርን የሚፈሩት ወደ ሕይወት እንደሚመሩና በክፉ ሳይመቱ ሳይጠፉ እንደሚኖሩ ስለሚል እግዚአብሔርን የሚፈራ ሕይወት ይዞ መንቀሳቀስ። ሶስተኛ እግዚአብሔርን በመምሰልና በጭምትነት መኖር። እሱ ለጸሎታችንና ለምስጋናችን በፊቱ ውበት እንዲኖረው ያደርግልናል። ታዲያ እግዚአብሔርን ስናመሰግነው ምን ይሆናል? አንደኛ እግዚአብሔርን ስናመሰግነው እግዚአብሔር ራሱ ይከብራል። በምስጋናችን እግዚአብሔር ይከብራል። ሁለተኛ በምስጋናችን ጠላቶቻችን ይወድቃሉ። ሶስተኛ በምስጋናችን ሌላ የበረከት በር ይከፈትልናል። አራተኛ የሰላምና የጸጥታ የድል ዘመን ይሰጠናል። ምስጋናን የሚሰዋ ያከብረኛል ስለሚል እያመሰገንነው እያከበርነው በቤቱ እንድንኖር እመክራለሁ። በድንኳኖቻችሁ የምስጋናና የእልልታ ድምፅ አሰሙ፣ ሁል ጊዜ አመስግኑት። እግዚአብሔርን ማመስገን መልካም ነው።